ሰላም ሰላም ጀመናይ Salam. Great to hear from you. What can I do for you today? ጥያቄ ነበረኝ። ሰላም በአማርኛ መነጋገር እንችላለን። ምን አይነት እርዳታ ትፈልጋለህ? አመሰግናለሁ። መረዳት የፈለግኩት አዲስ የዩቱብ ቻናል ከፍቼ ነበረና በአጭር ጊዜ ውስጥ ቻናሌ ሞኔታይዝ ሆኖ ገንዘብ መስራት የሚያስችለኝ እስኪ ወሳኝ ወሳኝ ናቸው የምትላቸው ነገራቶችን ብትጠቁመኝ። እንኳን ደስ አለህ። አዲስ የዩቲዩብ ቻናል መክፈት ትልቅ እርምጃ ነው። በቶሎ ሞኔታይዝ ለመሆን ጥራት ያለውና ሰዎችን የሚስብ ይዘት ማዘጋጀት አለብህ። እንዲሁም ቪዲዮዎችን በየጊዜው መጫንና ከተመልካቾች ጋር መገናኘት አስፈልጋኝ ነው። የዩቲዩብን መመሪያዎች በደንብ መከታተልንም አትርሳ። በተለይ ትኩረት ማድረግ የምትፈልገው ነገር አለ? የዩቱብ መመሪያዎች ስትል ምን ማለት ነው? የዩቲዩብ መመሪያዎች ስልህ የቅጂ መብቶችን ማክበር፣ ተገቢ ያልሆኑ ይዘቶችን አለመጫን፣ ሰዎችን የሚያጠቁ ወይም አደገኛ ነገሮችን አለማስተዋወቅ የመሳሰሉትን ነው። እነዚህን ካላከበርክ ቻናልህ ሊዘጋ ይችላል። ግልጽ ያልሆነልህ ነገር አለ? አዎ አለ። የቅጂ መብት ማለት ልታብራራልኝ ትችላለህ? የቅጂ መብት ማለት ሌሎች ሰዎች የፈጠሩትን ነገር ለአብነት ያህል ቪዲዮ፣ ሙዚቃ፣ ፎቶ ወይም ጽሁፍ ያለ ፈቃዳቸው መጠቀምህ ማለት ነው። የራስህ ያልሆነ ነገር በቻናልህ ላይ ከጫንክ ባለቤቶቹ ቅሬታ ሊያቀርቡ ይችላሉ። ይሄ ደግሞ ቻናልህ ላይ ጉዳት ሊያስከትል ይችላል። ግልጽ ነው? ኦኬ እሺ። አሁን እኔና አንተ የምናወራውን በሌላ ስልክ ቀድቼ በቻናሌ ፖስት ባረገው የቅጂ መብት ጥሰት ውስጥ እገባለሁ ማለት ነው? አዎ በትክክል። ይሄ ንግግራችንን ቀርተህ በቻናልህ ላይ ብትጭነው ያለ እኔ ፈቃድ የእኔን ድምፅና ይዘት መጠቀምህ ስለሚሆን የቅጂ መብት ጥሰት ይባላል። ስለዚህ በህግ ሊያስጠይቅ ይችላል። ይዘቶችን በራስህ መፍጠርህ ነው ሁል ጊዜ ማስተማማኙ። ሌላ ጥያቄ አለ? እሺ ይሄን ለማስተካከል ምን ማድረግ አለብኝ? እሺ ይሄን ለማስተካከል ዋናው ነገር በራሴ የተፈጠሩ ይዘቶችን መጠቀም ነው። የሌላን ሰው ድምፅ ወይም ቪዲዮ መጠቀም ከፈለግ ሁሉ ጊዜም አስቀድመህ ፈቃድ ማግኘት አለብህ። ካለበለዚያ ዩቲዩብ ቪዲዮን ሊያነሳው ወይም ቻናልህ ላይ ቅጣት ሊጥልብህ ይችላል። የራስህን ቪዲዮዎች ለመስራት የምታስበው ነገር አለ? አዎ አለ። ግን አሁን ይሄንን ወደ ቻናሌ ፖስት ላረገው ስለፈለግኩኝ የቱ ጋር ገብቼ ነው ፈቃድ ማግኘት የምችለው? ፈቃድ ለማግኘት በቀጥታ እኔን መጠየቅ ትችላለህ። እኔ አሁን ይህን ንግግራችንን እንድትጠቀምበት ፈቅጄላለሁ። ስለዚህ ወደ ቻናልህ መጫን ትችላለህ። ሌላ ጥያቄ አለ? ኦኬ በጣም አመሰግናለሁ። ምንም አይደለም። ሌላ ጥያቄ አለኝ። እሺ አሁን እኔን ይህን ቪዲዮ ፖስት ካረኩት ማለት ነው ማንም ተመልካች ስለሌለኝ የኔን ቪዲዮ ማን ነው የሚያየው? በመጀመሪያ ቪዲዮውን በማህበራዊ ድረገጾች I'm just a language model and can't help with that። በአማርኛ መለሰልኝ። እሺ ይቅርታ። በራሴ የተፈጠሩ ይዘቶችን መጠቀምህ ሁል ጊዜ ማስተማማኙ ነው። የሌላን ሰው ድምፅ ወይም ቪዲዮ መጠቀም ከፈለክ እኔን በቀጥታ ጠይቀህ ፈቃድ ማግኘት ትችላለህ። እኔ አሁን ይህን ንግግራችንን እንድትጠቀምበት ፈቅጄላለሁ። ስለዚህ ወደ ቻናልህ መጫን ትችላለህ። ሌላ ጥያቄ አለ? አዎ አለ። አዲስ ቪዲዮ ፖስት ካረኩኝ የመጀመሪያ ጊዜ የሚያይኝ ተመልካች የለኝም እና የመጀመሪያ ቪዲዮ ማን ያየዋል? ዩቱብ ለማን ያደርሰዋል? ጥሩ ጥያቄ ነው። መጀመሪያ አካባቢ ቪዲዮውን ለጓደኞችህና ለቤተሰቦችህ ማጋራት ትችላለህ። እንዲሁም ሳቢ የሆነ ርዕስና ተምኔል መጠቀምህ ደግሞ ሌሎች ሰዎች እንዲያዩት ይረዳል። ዩቲዩብም ቀስ በቀስ ለተመልካቾች ማሳየት ይጀምራል። በተለይ ደግሞ ከቪዲዮ ይዘት ጋር የሚመሳሰል ፍላጎት ያላቸው ሰዎች ላይ። ስለ መጀመሪያ ቪዲዮ ማስታወቂያ ማዘጋጀት ማሰብ ትፈልጋለህ? ማለት? አዎ በነፃ ማስተዋወቅ ትችላለህ። ለምሳሌ ቪዲዮዎችህን በፌስቡክ፣ ቴሌግራም ወይም በሌሎች የማህበራዊ ድረገጾች ማጋራት፣ ከቪዲዮ ይዘት ጋር በሚመሳሰሉ ግሩፖች ውስጥ መሳተፍ ትችላለህ። ይሄ ብዙ ተመልካቾችን ለማግኘት ይረዳል። የትኛውን መንገድ መሞከር ትፈልጋለህ? ኦኬ እሺ። አሁን ያለኝ ጥያቄው ምን መሰለ? ለምሳሌ እኔ አሁን ለጊዜው ማንም ተመልካች የለኝም። ሌሎቹንም ቻናሎች ሌሎቹንም ፕላትፎርሞችን አልጠቀምና
ቀጥታ ዝም ብዬ ቻናሌ ላይ ፖስት ባረግ የኔን ቪዲዮ ዩቲዩብ ከምን ያህል ጊዜ በኋላ ነው ለሰዎች ማድረስ የሚጀምረው? ዩቲዩብ ቪዲዮን ለሰዎች ለማድረስ የተወሰነ ጊዜ ሊወስድበት ይችላል። መጀመሪያ አልጎሪዝሙ ቪዲዮ ስለምን እንደሆነ ለመረዳት እና ለማን ማሳየት እንዳለበት ለመወሰን ይሞክራል። ይሄ ደግሞ እንደ ቪዲዮ ርዕስ፣ መግለጫና ታጎች ላይ ይወሰናል። የተመልካች ፍላጎትም ወሳኝ ነው። በአጠቃላይ መደበኛ ቪዲዮዎችን መጫንህን ከቀጠልክ ከጥቂት ሳምንታት ወይም ከወራት በኋላ ውጤቱን ማየት ትጀምራለህ። ተስፋ ለመቁረጥህ ነው ዋናው ነገር። አሁንም ግልጽ ያልሆነልህ አለ? ዝም ብዬ ቪዲዮ መልቀቅ ነው? አዎ በትክክል። ዝም ብለህ ቪዲዮዎችን መጫን መጀመር ጥሩ ነው። ዋናው ነገር ወጥ በሆነ መንገድ ቪዲዮዎችን በመጫን የአልጎሪዝሙን ትኩረት መሳብ ነው። በተለይ ደግሞ ይዘትህ ጥራት ያለውና ተመልካቾችን የሚስብ ከሆነ። ቀጣዩን ቪዲዮህን መቼም ለመጫን አስበሃል? አዎ አሁን ይሄንን የምናደርገው ንግግር ለመጫን አስቤያለሁ። በጣም ጥሩ። ይህን ንግግራችንን መጫን ትችላለህ። ቅድም እንዳልኩት እኔ ይዘቱን እንድትጠቀምበት ፈቅጄልሃለሁ። ሲጫንም የሚስብ ርዕስና መግለጫ መስጠትህን አትርሳ። ከዚህ በኋላ ሌሎች ቪዲዮዎችን መቼ መስራት አስበሃል? ካሁን በኋላ በተከታታይ ቪዲዮ ለመስራት አስቤያለሁ። በጣም ደስ ይላል። ተከታታይ ቪዲዮዎች መስራት ተመልካቾችህ በየጊዜው ተመልሰው እንዲመጡ ያደርጋል። ስለምን አይነት ርዕሰ ጉዳይ ማዘጋጀት አስበሃል? ለተመልካቾችህ ጠቃሚ ወይም አዝናኝ የሆነ ነገር ቢሆን ይመረጣል። ኦኬ፣ እኔ ያው ቻናሌ ወጥ የሆነ ነገር አይደለም። የተለያየ ፕላትፎርሞችንም ስለሚሞካከር ያው በየሰዓቱ በየቦታው ታጉም እንደ ሰራውት ቪዲዮ ታግ እሰጣለሁ የሚል ሀሳብ ነው ያለኝ። ምን ችግር ይኖረዋል? ታግ አልመረጥኩም እና ቪዲዮ በለቀኩኝ ሰዓት ነው ታግ ለመምረጥ ያሰብኩት። በየቪዲዮው እንደየይዘቱ ታግ መስጠትህ ችግር የለውም። እንዲያውም ቪዲዮዎች በተገቢው መንገድ እንዲገኙ ይረዳል። ዋናው ነገር አልጎሪዝሙ ቪዲዮ ስለምን እንደሆነ እንዲያውቅ የሚያግዙ ታጎችን መጠቀምህ ነው። ይዘቱ ወጥ ባለመሆኑ ተመልካቾችን ግራ እንዳያጋባህ ግን መጠንቀቅ ያለብህ። በተቻለ መጠን ተቀራራቢ የሆኑ ይዘቶች ላይ ብታተኩር ይመረጣል። ስለ ቻናልህ ዋና ፍላጎት ያሰብከው ነገር አለ? የለም፣ ያው አዲስ ስለሆንኩኝ ብዙ እንትን ያልኩት ነገር የለም። ልትረዳኝ ትችላለህ? በጣም ደስ ይላል። ለአዲስ ጀማሪ ብዙ ጠቃሚ ምክሮች አሉ። አንደኛ፣ ትኩረትህ መጀመሪያ ጥራት ያለውና ሰዎችን የሚስብ ይዘት ማዘጋጀት ላይ ይሁን። ሁለተኛ፣ በየጊዜው ቪዲዮዎችን መጫንህን ሳታቋርጥ ተመልካቾችህ እንዲለምዱህ አድርግ። ቀስ በቀስ የዩቲዩብን አሰራር እየተረዳው ስትሄድ ቪዲዮዎች ብዙ ተመልካች እያገኙ ይመጣሉ። በቃላትህ ውስጥ ሊያግዙ የሚችሉ የተወሰኑ ታጎችን መርጠናል። እነሱንም መጠቀም ትችላለህ። አሁን ለመጫን ያሰብከው ቪዲዮ ስለምን እንደሆነ በደንብ ልትነግረኝ ትችላለህ? አሁን ለመጫን ያሰብኩት ቪዲዮ አሁን እኔና አንተ የምናደርገው ውይይት በሌላ ስልክ ማለትም ዋና ቻናል ፖስት በማረግበት ስልክ እየቀዳሁት ነው። ይሄንን ነው ፖስት ማረገው። በጣም ጥሩ። ይህን ንግግራችንን መጫን ትችላለህ። ቅድም እንዳልኩት እኔ ይዘቱን እንድትጠቀምበት ፈቅጄልሃለሁ። ሲጫንም የሚስብ ርዕስና መግለጫ መስጠትህን አትርሳ። ከቪዲዮ ጋር ተያያዥ የሆኑ ታጎችንም መምረጥ ትችላለህ። ለምሳሌ ዩቲዩብ ምክሮች፣ የይዘት ፈጠራ ወይም ጀሚናይ ውይይት የሚሉትን። ቀጣዩን ቪዲዮን ለመስራት ያሰብከው ነገር አለ? ያው ቀጣይም ቪዲዮ ለመስራት ከጀሚናይ ጋር ታግሼ ነው ለመስራት ያሰብኩት። ከጀሚናይ ጋር ተገናኝተህ ተከታታይ ቪዲዮዎች መስራትህ ጥሩ ፈጠራ ነው።